ለእሱ ይሁን። እንግዲህ ተመልካቾቻችን አሁን ፕሮግራሙ ደምቆ እንደቀጠለ ነው። አሁን ደግሞ የፕሮግራሙ ተሳታፊ ከሆኑት ውስጥ አንዳንድ ወንድሞችና እህቶችን አስተያየት እንጠይቃለን። አብራችሁ ተመልካቾቻችን አሁን አጠገቤ የሰፈር ወጣቶች ሰበካ ዋና አስተዳዳሪ የሆኑት ምሹ አጠገቤ ይገኛሉ። በጣም ደህና ነኝ። ስለሆነ ሌላ የምለውን ጌታ ኢየሱስ እየጮኸ እንደሆነ እያየሁ እየሰማሁ ነኝ። ተባረኩ። ኢየሱስ ባርካችሁ። ፕሮግራሙ ምን ይመስላል? በፕሮግራሙ እንደ ቀልድና ቀላል የመሰለ ትልቅ እውነትና የእግዚአብሔር ድምፅ እየጮኸ እንደሆነ እያየሁ ነው። ከኢየሱስ መንፈስ ቅናት ከሱ ጩኸት የተነሳ የእግዚአብሔር ድምፅ መሆኑን መንፈሴ እየመሰከረ መንፈሴና እምባዬን መቆጣጠር ያልቻልኩት አንተ የኖር ያለውን ኢየሱስ አንተ በተግባር አሳይተህ ግደለኝ ብዬ በደስታ እየተሞላው ነኝ። እናንተን ጌታ ኢየሱስ እየባረከ ይባርካችሁ። አሁን ለምትናገሩት ስራ ያብቃችሁ። ትውልድ ከዚህ በፊትም እንደዚህ አይነት ወጣት ዘመኑን እያለፈ አሁን ለእናንተ የደረሰ ዘመን ይሄ ስለሆነ ከዚህ በፊት ያለፉት ወጣቶች ከእግዚአብሔር ጋር ተጣብቆ እየኖሩ ዘመናቸውን በሰላም አልፏሉ። ያለፉት ከእግዚአብሔር ጋር ያልተጣበቁ በዘመኑ አደጋ ላይ ወድቆ ሰለባ ሆኑ። ስለዚህ አሁን እናንተም እዚህ ያላችሁ ዘመኑን የሚያሻግረውን ኢየሱስን በደንብ ያዙ። በመንፈስ ቅዱስ በኃይል ተሞሉ። የእሱ መንፈስ ሕይወታችሁን እያነሰ ኃይል እየሰጠ እናንተን ያሻግራችኋልና ለመንፈስ ቅዱስ አጥብቃችሁ ጸልዩ፣ ለምኑ የሚል ምክር አለ። ወጣቶች ምክር ሰምታችሁ በዚህ ፕሮግራም ተመለሱ እንላለን። እስካሁን ያለ መረጃ ይመስላል ማለት አመሰግናለሁ። ተመልካቾቻችን ከማስታወቂያው ተመልሰን እንገናኛለን። መውጣት እየፈለጉም ዛሬ እዛው ኖት። እንግዲያውስ ወደኛ ይምጡ። ሐዋርያዊት ቤተ ክርስቲያን ጠቅላላ ሆስፒታል ለስውር ኃጢአት፣ ለቅን ለበቀል፣ ለሐሜት፣ ለጥላቻ፣ ለምቀኝነትና እነዚህን ለመሳሰሉ በሽታዎች ምርጥ መፍትሄ ያለን እያለን ንስሐ በመግባትና በኢየሱስ በመታመን ከዚህ ሁሉ ኃጢአት ስርዓት ነፃ እንዲወጡ እያሳሰቡ የመንፈስ ቅዱስ እርዳታ የዚሁ ጉዞ የመዳን መንፈስ ከኢየሱስ ነፃ መሆኑ ሲገልጽ በታላቅ ደስታ ነው። እንግዲያውስ ስለምን ይዘገያሉ? ከነዚህ በሽታዎች በሰውነት ካሉ አሁኑን በአቅራቢያ ወደሚገኘው ሐዋርያዊት ቤተ ክርስቲያን ጠቅላላ ሆስፒታል በማምራት ፈውስ ያገኙ። የእምነትን ጸሎት ደዌው ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል። ያዕቆብ ምዕራፍ 5 ቁጥር 15። ተመልካቾቻችን ከማስታወቂያው ተመልሰናል። ዜናዎቻችን እንደቀጠሉ ናቸው። በዚህ ክረምት በደቡብ ኢትዮጵያ ከሐምሌ ወር ጀምሮ በየአጥቢያው የተደረገ ባለው የወንጌል ስርጭት ፕሮግራም ብዙ አዳዲስ ነፍሳት ወደ እግዚአብሔር መንግሥት እየጎረፉ ይገኛሉ።
ይህ ወንጌል ከአንድ ነፍስ አልፎ ሙሉ ቤተሰብን እየባረከ እንደሆነም በዝግጅቱ ላይ ተገልጿል። ለዝርዝሩ አማኑኤል ገርነት። ይህች ቤተክርስቲያን ከዘመናት በፊት በእግዚአብሔር ሕግ ተዘጋጅታ የፍጥረት የሕይወትን መንገድ ለማወጅ የተመረጠች እውነተኛይቱ መሰረት ናት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ራሱ የመረጠ ሕዝብ ሲመራ የቆየና በዘመን መጨረሻ እግዚአብሔርን ትቶ መልእክትነት ተከተለ ተስፋ ላጣ የምድር ወገን ሁሉ ተስፋ ይዘው እግዚአብሔር ራሱ በሥጋ የተገለጠ ድፍረት የምትወራ መንገድ ነው። አመሰራረቷ ማቴዎስ ምዕራፍ 16 ቁጥር 13 ኢየሱስ የሰው ልጅ ማን እንደሆነ ይሉታል ብሎ ራሱ የተገለጠበትን የሥጋ ሰውነት አመሰራረቷ በማቴዎስ ምዕራፍ 16 ቁጥር 13 ኢየሱስ የሰው ልጅ ማን እንደሆነ ይሉታል ብሎ ራሱ የተገለጠበትን የሥጋ ሰውነት በመጠየቅ ለጥያቄውም ትክክለኛ ምላሽ ሐዋርያው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ማለትም አንተ ያ የብሉይ ኪዳኑ አምላክ ሥጋ ለብሶ ሰዎችን ከጥፋት ለማዳን የመጣ ነህ በሚል ጥልቅ እውነተኛ መረዳት መሆኑን ኢየሱስ ራሱ መስክሯል። በዚህም ዓመት እውቀት ቤተክርስቲያን የገሃነም ደጆች የማይችሏት ብቸኛ የሰማይ ደጅ እንደሆነች በሕይወት ቃሉ ተጽፎ ይገኛል። አምላካችን ኢየሱስ ለቤተ ክርስቲያን ከሰጠው ሁሉ ታላቁ ተልእኮ ወንጌል ለፍጥረት አዋጅ እንደሆነ በማርቆስ ምዕራፍ 16 ቁጥር 15 ተገልጿል። ስለዚህም ተልእኮ ቤተክርስቲያን ትልቁን ድርሻ ሰጥታ ትሰራለች። በያዝነው ዓመትም በሐምሌ ወር በ2018 ዓመተ ምህረት ለተሳት ተከታታይ ቀናት በካህናት መሪነት መስካሪዎችን ሁሉ መልምሎ ለውጊያ ያሳተፈ ትልቅ የወንጌል ዘመቻ መርሃ ግብር ተካሂዷል። ከዚህ ወንጌል ዘመቻ ከተደረጉ ቅርንጫፍ ሰበካዎች ሰሜን ወላይታ በትልቁ ተጠቃሽ ነው። ከተደረገውን ዘመቻ ታላላቅ በሰውና በእግዚአብሔር የሚታይ ተአምራቶች ተደርጓል። ከነዚህም ይህ የእውነት ወንጌል በኃይልና በስልጣን ተሰብኳል። 123 አዳዲስ ነፍሳት ለኃጢአታቸው ስርየት በጌታ በኢየሱስ ሲጠመቁ 163 ነፍሳት በንስሐ ወደ አምላካቸው ተመልሷል። ክብር ለኢየሱስ ይሁን። ከእርሶች ተባጋር አማኑኤል ገብርኤል ነበር። መልካም ቀን። ውድ የተከበራችሁና የተወደዳችሁ የእግዚአብሔር ምእመናን በድጋሚ እንኳን ለዛሬው ቀን በሰላም አደረሳችሁ። ለዕለቱ የያዝናቸው ዜናዎች እነኝን ይመስሉ ነበር። ከዜናዎቹ ጋር በድጋሚ እኔ አብነት ብሎ ነበርኩኝ። ሰናይ ጊዜ ተመኘ። ተነሱና ቀጣዩ